ዛሬ ደግሞ የነዳጅ ጌጃችን አይሰራም። እሱን ነው አብረን የምናስተካክለው። ሰላም እንዴት ናችሁ? ናቲ መርሴዲስ ቤተሰቦች፣ እንደዚህ እንደምትመለከቱት ነዳጅ ያለው መኪናው ግን ኢምፒቲ ላይ ነው የሚያሳየው ይሄ ቪታራ። ስለዚህ ሰልቫቲያችንን እናወርድና ውስጡ ጀለጃንቲው ተቃጥሏል አልተቃጠለ የሚለውን ቼክ እናደርጋለን። ከተቃጠለ እንቀይርለታለን። የሚስተካከል ከሆነ ደግሞ አስተካክለን እንገጥመዋለን ማለት ነው። ሰልቫቲያችሁን ስታወርዱ ልክ እንደዚህ አካባቢያችሁ ላይ የሆነ ከስር የሚደግፍላችሁ እቃ ከሌለ እንደዚህ በክሪክ ነዳጁም እንዳይደፋ ዝቅ ዝቅ እያደረጋችሁ በክሪክ ኦዞቹን እየነቃቀላችሁ ምናምን ቀስ ብላችሁ ወደ ታች ዝቅ ዝቅ እያደረጋችሁ ታወርዱታላችሁ። ያው ከስር ስለሆነ አቧራ በጣም ነው የሚኖረው። እንደዚህ እንደምታዩት ቆሻሻ ነው። ጀለጃንቲያችን ምንፈተው እዛሽ ጋር ነው። ሆዛችንን ነቅለናል። እችን ቪታራ እንግዲህ ከቀን ወደ ቀን እያያችኋት ነው። በደንብ ፏ እያረግናት ነው። እናንተም ደግሞ ሀሳብ አስተያየታችሁን እየሰጣችሁን የተለያዩ አይዲያዎችን እየሰጣችሁን እያስተካከልን ነው። ይሄው ጀለጃንቲያችን ተፈቷል። ሲሞላና ሲጎድል እንደዚህ ወደ ግራና ወደ ቀኝ በማለት ነበር የሚያነብልን። እዛ ጋር እንደምትመለከቱት ጠቁሯል። ይሄ ጀለጃንቲው ተቃጥሏል ማለት ነው። ስለዚህ በቀጣይ ቪዲዮ ውስጥ ሰርተን እንገጥመዋለን ወይንስ እንቀይረዋለን የሚለው እናሳያችኋለን። ቤቱን ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እያረጋችሁ ይመቻችሁ።